ሐሰት ነው ደምግባትም ከንቱ ንብረት ትዳር ሁሉ ኃላፊ ውእቱ ንግሥት መባልን በፍጹም ሳትሻ ዓለምን በመናቅ ገባች ዋሻ ተብሎ ተዘምሮላታል። ሰማዕቷ ቅድስት አርሴማ በእኛ ሀገር አርሴማ ተብላ ትታወቃለች። በቀሪው ዓለም ሄርፕሲም ተብላ ትጠራለች። ዛሬ የእናታችን ቅድስት አርሴማን ታሪክ ከተወለደችበት ከዚህች አሁን ከመገኝባት የጣሊያኗ ሮም ከተማ አንስተን እስከተገደለችበትና ሰማዕትነትን እስከተቀበለችበት እስከዚህ እስከ አርመኒያ ድረስ አብረን እንጓዛለን። ታሪኳን እያነሳን ብዙ እንማራለን፣ ብዙ እናያለን። በስተመጨረሻም አስገራሚውንና በዓለም ላይ ታዋቂ የሆነውን እስከዛሬ እኔም በጣም ለማየት የምመኘውና ዛሬም ከናንተ ጋር አብሬ የማየው ከኋላዬ የምትመለከቱትን እዚህ አርመኒያ ውስጥ የሚገኘውን እስከዛሬ በተለያዩ ፕሮግራሞች ላይ አይቼው አላቅም። እኔም ለማየት ብዙ ጊዜ ጓጓ ነበር። ስለዚህ ይህንን ከናንተ ጋር ሆነን ታሪካዊውን የቅድስት አርሴማን ቤተክርስቲያን እንጎበኛለን። ይህ የቅድስት አርሴማ ቤተክርስቲያን ሕይወቷ ያለፈበት አንገቷ የተሰየፈበት እዚህ ቦታ ላይ ነው። ይህ ቤተክርስቲያን የተገነባው አርመኒያ ውስጥ የረቫን ከተባለው የአርመኒያ ዋና ከተማ ወጣ ብሎ ያለ ቦታ ላይ ተገንብቷል። ይህንን ታሪካዊ ቤተክርስቲያን በስተመጨረሻ እንጎበኛለን። ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግ አብራችሁኝ እንድትቆዩ ብዙ አስገራሚ ብዙ ያላየናቸውን መንፈሳዊ እንዲሁም ዓለማዊ የቱሪስት መዳረሻ ቦታዎችን አብረን እንጎበኛለን። ተባረኩኝ ጠራኝ ጸሎቷ ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ ሰማዕቷ። ቅድስት አርሴማ በተለያየ ዓለም ክፍል የተለያዩ መጠሪያዎች ያላት ሲሆን ሄርፕሲም በመባል በዋናነት በአርመኒያ የምትታወቅ ሲሆን በኢትዮጵያ አርሴማ ተብላ ትጠራለች። በሌሎችም የዓለም ክፍል አርብሲማ፣ ኪሪፕሲም እየተባለች በተለያየ መጠሪያዎች ትጠራለች። ቅድስት አርሴማ የተወለደችው በዚሁ የጣሊያኗ አሁን በመገኝባት ሮም ከተማ ሲሆን ቅድስት አርሴማ ከአባቷ ቅዱስ ቴዎድሮስና ከእናቷ ቅድስት አትናሲያ በ3ኛው መቶ ክፍለ ዘመን አሁን በመገኝባት በዚህች የጣሊያኗ ሮም ከተማ እንደተወለደች ታሪኳ ይነግረናል። አርሴማ በቤተ ክርስቲያን ስርዓት ያደገች ቤተ ክርስቲያን መጽሐፍትን ጠንቅቃ የተማረች ስለነበረች በድንግልና ቆይታ ከነክብሯ ማረፍ በገዳም ገብታ ማገልገል የልጅነት ፍላጎቷ ነበር። ለዚህም ነው ዓለምን ንቃ ገና በልጅነቷ ወደ ገዳም የገባች። አርሴማ 15 ዓመቷ እያለ ነበር የመከራው ቀንበር የጀመረው። በወቅቱ ይህች አሁን የምገኝባትን ሮማን ይገዛ የነበረው ንጉስ ዲዮቅልጥያኖስ ሚስት ማግባት ያስባል። ለዚህም በከተማ ያሉ ቆንጆችን ሁሉ ስለው እንዲያመጡለት ሰዓሊዎችን ይልካል። በዚህ ጊዜ አርሴማን ጨምሮ ሌሎችም ደናግል መነኮሳት ይኖሩ የነበሩበት ገዳም እነዚህ ሰዓሊዎች በመግባት አርሴማን እንዳዩት ይደነግጣሉ። በመልኳ ተማርከው ይችማ ለንጉሳችን ትሆናለች ሲሉ መረጧት። ስዕሏንም ስለው ፈጥነው ለንጉሱ ሰደዱለት። ንጉሱም የአርሴማን ስዕል እንዳየ ፈጥናችሁ አምጡልኝ ከማለቱም ባሻገር ገና የሷ ፍላጎት ባልተረጋገጠበት ሁኔታ ንጉስ ነኝና አግብቻት ንግስት ሁኚ የምላት ሴት ማንም ብትሆንም ቢያትልም በሚል ምክንያት አስቀድሞ ነበር የከተማው ሹማምንት በሙሉ ሰርጉ ላይ እንዲገኙ የከተማው ህዝብም ወደ አደባባይ ወጥቶ ሰርጉን እንዲያጅብ ጥሪ ያቀረበው። ለሰርጉም ቀን የተቆረጠው ይህ ሁሉ ሲሆን አርሴማ የምታውቀው ነገር አልነበር። አርሴማ ሁኔታው ጆሮዋ እንደደረሰ ፈጽሞ አልፈልግም የዓለምን ነገር ንግስትነትም ሆነ ሌላም ክብር አልፈልግም ስትል በድንግልናዋ ጸንታ በዚያው ገዳም ውስጥ ኖራ ማለፍን መረጠች። ስለዚህም በዚያው በገዳም ውስጥ ለመጽናት ፈለገች። በዚህ ጊዜ ነበር ንጉስ ሆይ እምቢ ብላለች ተብሎ የተነገረው ንጉስ ዲዮቅልጥያኖስ በእጅጉ ተቆጣ። ቁጣው እንደ እሳት ነበልባል ነበር። በዚህም እንዲህ አይነት ጨካኝ ንጉሶች ሲቆጡ ምን ሊያደርጉ እንደሚችሉ ሳይታለም የተፈታ ሳይታሰብ የሚነገር ነገር፣ ምክንያቱም ይታወቃል። በዚህ ጊዜ ንጉሱ ከሚያወርደው መከራ ለመሸሽ ነበር አርሴማን ጨምሮ ሌሎችም ደናግል መነኮሳት ከዚህ ከሚኖሩባት የጣሊያኗ ሮም ከተማ ተነስተው ጉዟቸውን ወደ አርመኒያ በስደት ያደረጉት። ከረጅም ጉዞና ስደት በኋላ እናታችን ቅድስት አርሴማና ሌሎችም ደናግል መነኮሳት ወደዚህ አሁን ወደምገኝባት አርመኒያ ደረሱ። በአርመኒያም በሚገኘው በዚህ አካባቢ ኑሯቸውን አድርገው እያለ ነበር አንድ ሌላ አሳዛኝ ክስተት የተከሰተው። ይኸውም ከጊዜ በኋላ ነበረ ንጉስ ዲዮቅልጥያኖስ አርሴማና ሌሎችም ደናግል መነኮሳት ከዚህ ከጣሊያን ሮም ሸሽተው አርመኒያ መግባታቸውን ያረጋገጠው። በዚህ ጊዜ በእጅጉ በመቆጣት በወቅቱ አርመኒያን ይመራ ለነበረው ለንጉስ ድርጣድስ
መልእክት ይሰድበታል። አርሴማ የምትባል ሴት ከኔ ሸሽታ ወደ አንተ መጣለችና ላክልኝ ሲል ነበረ ለንጉስ ድርጣድስ መልእክቱን የሰደደለት ንጉስ ዲዮቅልጥያኖስ። ነገር ግን የሆነው ሌላ ነበር። አርሴማን አስረ ላክልኝ የሚለው የንጉስ ዲዮቅልጥያኖስ መልእክት የደረሰው በወቅቱ አርመኒያን ይመራ የነበረው ንጉስ ድርጣድስ። መልእክቱ ከደረሰው በኋላ ለመሆኑ ንጉሱ እንዲህ አብዝቶ የወደዳት ምን አይነት ሴት ብትሆን ነው ሲል መልእክተኞቹን በከተማው ሁሉ አርሴማ የተባለችውን ሴት ፈልገው እንዲያመጡለት መልእክት ይሰዳል። መልእክተኞቹም ከብዙ ፍለጋ በኋላ እንዳገኟት ለንጉሱ ሹክ ይላል። በፍጥነት አምጡልኝ ሲል ነበር የጠየቃቸው። በዚህ ጊዜ መልእክተኞቹም አርሴማን በመያዝ ለንጉስ ድርጣድስ ፊት ለፊት አቀረቧት። ባያት ጊዜ ይላል ታሪኩ። ባያት ጊዜ ንጉስ ድርጣድስም ለመጀመሪያ ጊዜ እንደተመለከታት በውበቷ ተማረከ። በዚህም ልክ እንደ ንጉስ ዲዮቅልጥያኖስ ሁሉ የአግቢን ጥያቄ ለአርሴማ ያቀርብላታል። በዚህ ጊዜ እሷም በድንግልና መቆየት፣ በክርስትና ህይወቷ መጽናትና በገዳም ህይወቷ እስከ ዘላለም መቆየት እንደምትፈልግ ገለጸችለት። እርሱ ደግሞ በጣዖት የሚያመልክና በወቅቱ የነበሩ ክርስቲያኖችንም የማይወድ እጅግ በርካታ ክርስቲያኖችንም ያስገደለ ንጉስ ነበረ ንጉስ ድርጣድስ። በዚህ ጊዜ ከፍተኛ ቁጣን አሰማ። እሷ ግን በተደጋጋሚ እንደማታገባው ንግስናውንም ሌላውንም ክብርና ሞገስንም ዓለምንም ጭምር እንደማትፈልግ እየገለጸች አረጋገጠችለት። በዚህ ጊዜ ተቆጣ። እንዲገርፏት እንዲያሰቃዩት አደረገ። በዚህ ሁሉ መከራ መሃል ግን የኔን ጥያቄ እሺ ብላ ትቀበላለች ብሎ አስቦ ነበር። ነገር ግን የሆነው በተቃራኒ ነው። አርሴማ በእንቢታዋ ጸናች። ብዙ ክርስቲያኖች ላይ የደረሰ መከራም እንድታይ ተደረገች። በዚያ እንደምታልፍም ቢገለጽላትም ነገር ግን እሷ በዓለም ላይ የሚያጓጓት ነገር እንደሌለ ንግስናም ሆነ ክብርም ሆነ ሞገስ በፍጹም የምትጓጓ ላቸው ነገር እንዳልሆነ በገዳማዊ ህይወቷ ጸንታ መኖር እንደምትፈልግ ደጋግማ አረጋገጠች። በኋላም የተከተላት ከፍተኛ ግርፋትና ስቃይ ነበር። ያን ሁሉ ተቋቁማ በእንቢታዋ ጸናች። በኋላም ንጉስ ድርጣድስ አይኗን እንዲያወጡት ትእዛዝ ሰጠ። ያም ተፈጻሚ ሆነ። ነገር ግን ይህ ሁሉ መከራ የአርሴማን ሐሳብ የሚቀይር አልነበረም። ስለዚህም አሁን በመገኝባት በዚህ የቅድስት አርሴማ ቤተክርስቲያን በተገነባባት ቦታ ላይ ከብዙ ግርፋት፣ ከብዙ መከራ፣ ከብዙ ስቃይ፣ ከብዙ እንግልት በኋላ በእንቢታዋና በክርስትናዋ የጸናችው እናታችን ቅድስት አርሴማ አርመኒያ ውስጥ አሁን በመገኝበት በዚህ ቦታ ላይ ለዋና ከተማዋ የረቫን ቅርብ በሆነ ቦታ ላይ የመጨረሻ የሰማዕትነቷን ጉዞ የጨረሰችው እዚህ ቦታ ላይ ነበር። ዛሬ እዚህ ቦታ ላይ ይህ የአርሴማ ቤተክርስቲያን ተገንብቶ ታሪኳን እያወሳ የሌሎችንም ደናግል መነኮሳቱን ታሪክ እያወሳ ቤተክርስቲያኑ ዛሬ እንዲህ አለ። አሁን የምገኝባት ይህች አርመኒያ የክርስቲያኖች ሀገር በመባል ትታወቃለች። ምክንያቱም ለመጀመሪያ ጊዜ በመንግስትም ደረጃ በሀገርም ደረጃ ይፋዊ የክርስትና እምነት የታወጀባት እንዲሁም እንደ ሀገር ለመጀመሪያ ጊዜ የክርስትና ሃይማኖት የተቀበለች ሀገር ናት። ይህንን ያደረገውና በመንግስት ደረጃ ሃይማኖቱ እንዲታወጅና የክርስትና እምነትም የህዝቡ ሁሉ ሃይማኖት እንዲሆን ያወጀው ማን ነው የሚለው ነበር አስገራሚው ጥያቄ። ራሱ አርሴማን ያስገደላት ንጉስ ድርጣድስ ነበር። ታሪኩ እንደዚህ ነው። ንጉስ ድርጣድስ አርሴማን ካስገደለ በኋላ በህይወቱ ተቀበዝባዥ ሆነ ይላል ታሪኩ። ተቀበዝባዥ ሆነ። እጅግ በከፍተኛ ሁኔታ በመንፈስ ጭንቀት የሚታወክ ጀመር። ታዲያ ከዚህ በኋላ ነበር አንድ በክርስትና ሃይማኖቱ በመጽናቱ እንዲሁ በዚሁ በንጉስ ድርጣድስ ሞት የተፈረደበትና ምግብ እንዳይሰጠው የተከለከለ አንድ እስረኛ ጸልዮ ስላዳነው ነበር በትክክልም የክርስትና እምነትን የተቀበለው። በክርስትና እምነቱ የጸና እጅግ ጸሎተኛ የሆነው ይህንን በእስር ቤት የነበረ ሰውን የንጉስ ድርጣድስ ሚስት ባለቤቴ ንጉስ ድርጣድስ በመንፈስ ጭንቀት እየታወከ ነው፣ ተቀበዝባዥ ሆኗል፣ ብቻውን ማውራት እንደ እብድ ያደርገውም ጀምሯል፣ እባክህ ጸልይለት በማለት ነበር የጠየቀችው። በዚህም ጊዜ ይህ ምስኪን ሰው ይጸልይለታል። ከጸሎቱም ብዛት እግዚአብሔር ለድርጣድስ ምህረትን ሰጠ። ታዲያ ይህንን ተከትሎ ነበር ድርጣድስ በስተመጨረሻ ሙሉ አርመኒያ የክርስትና እምነት ተከታይ እንድትሆን በአዋጅ ያወጀው። ዛሬ አሁን በመገኝባት በዚች በአርመኒያ ውስጥ እጅግ በርካታ አብያተ ክርስቲያናት ይገኛሉ። አብዛኞቹም የክርስትና እምነት ተከታዮች ናቸው። ይህ አሁን የማስጎበኛችሁ ደግሞ ከኋላ የምትመለከቱት የቅድስት አርሴማ ቤተክርስቲያን ነው። ቅድስት አርሴማ እንደነገርኳችሁ በእኛ ሀገር አርሴማ ተብላ ስትታወቅ በዚህ በአርመኒያና በሌሎቹ ዓለማት ደግሞ ሄርፕሲም የሚባል መጠሪያ አላት። እስኪ ይህንን ታሪካዊ ቤተክርስቲያን ላሳያችሁ። ተባረኩኝ ጠራኝ ጸሎቷ ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ ሰማዕቷ። በነገራችን ላይ እስከ ዛሬ ድረስ የቅድስት አርሴማ ስዕሎች ተብለው በተለያዩ አካባቢዎች ላይ ሲሳሉ የምታያቸው ስዕሎች የቅድስት አርሴማ ሳይሆኑ አብዛኞቹ የቅድስት ባርባራ፣
የቅድስት ኪሪያኬ፣ የቅድስት ሉሲያና የሌሎችም የደናግል መነኮሳት ሰማዕታት ስዕል ነው የቅድስት አርሴማ እየተባለ በተለይም የቅድስት ሉሲያና የቅድስት ባርባራ እየተባለ ይወሰዳል። ትክክለኛው ስዕል ይሄ ነው። ምክንያቱም ትርጉም አለው። ራሱ ንግስናን ረግጣ ነው። እንደምታዩት በደንብ ይታያቸዋል። አላቅም ንግስናን ረግጣው አክሊሉን ረግጣው ከዛ የሰማዕትነት አክሊል ከሰማይ ሲመጣላት በስዕሉ ይታያል። እና በትክክልም ስዕሉ የአርሴማ ስዕል ሲሳል በትክክል እንደዚህ ነው የሚሳለው። ይህ ቤተ መቅደሱ ነው አሁን ያለሁበት። ተባረኩኝ ጠራኝ ጸሎቷ ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናቴ አርሴማ ሰማዕቷ ፍቅሯ ልዩ ነው ደግነቷ እናቴ አርሴማ። ይህ እዚህ ከጀርባ የምትመለከቱት ስዕል ደግሞ የእናታችን ቅድስት አርሴማ እናትና አባት ቅዱስ ቴዎድሮስና ቅድስት አትናሲያ ስዕል ነው እንደምታዩት እዚህ ጋር። እና ደግሞ ቤተ ክርስቲያን ውስጥ ያው ከዚህ በኩል ትመጡና በዚች ቀጭን ዋሻ አለች። በዋሻዋ ደግሞ ወደ ታች ትገባላችሁ። በጣም ታሪካዊ ጥንታዊ ቤተ ክርስቲያን ነው እንደነገርኳቸው። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ጽኑ ሰማዕት። እዚህ ጋር የምትመለከቱት ደግሞ የቅድስት አርሴማ እዚህ ቤተ ክርስቲያን ውስጥ ከስር አንደርግራውንድ ላይ ስትገቡ ነው ይህንን የምታገኙት። በዋሻው አልፋችሁ እንግዲህ የቅድስት አርሴማ ይሄ መቃብሯ ነው እንደምታዩት። በወቅቱ ቤተ ክርስቲያኑ በተቆረቆረ ጊዜ የቀረ ቅሪተ አካሏን አሰባስበው ልክ እንደዚህ መቃብር በማኖር ልክ እንደዚህ ማስታወሻ አስቀምጠዋል ማለት ነው። እዚህ ቦታ ላይ አርመኒያ ስትመጡት ከምታዩት ነገር አንዱ ይሆንና እዚች ቤተ ክርስቲያን ውስጥ እንደዚህ ተደርጎ ማስታወሻ ተቀምጧል። እዚህ ጋር እንግዲህ ስትገደል ያን ጊዜ ሲወግሯት፣ እሷ ግን ወደ ሰማይ ስትጸልይ የሚያሳይ ነው እንደምታዩት። እናቴ አርሴማ ሰማዕቷ። ይህ እዚህ ጋር የምትመለከቱት ድንጋይ ደግሞ እናታችን ቅድስት አርሴማ በድንጋይ ተወግራ ስትገደል ከተወገረችባቸው ድንጋዮች የተወሰኑትን በመልቀም ለማስታወሻ እንደዚህ አድርገው አስቀምጠውታል። እና የምታዩት ሌላኛው ነገር ይህ ነው። ሰማዕትነትን የተቀበለችው እንግዲህ አንድም በእነዚህ ድንጋዮች ነው፣ በመስታወት ውስጥ ተደርገው ተቀምጠዋል። እዚህ ጋርም የምታዩት ስዕሉ እናታችን ቅድስት አርሴማን በድንጋይ ለመግደል ሲወጉራት ነው የምታዩት። እዚህ ጋርም ድንጋዩ ለማስታወሻነት ተቀምጧል። የተወሰኑ በወቅቱ የነበሩ ሰዎች ይዘውት ከነበረው መካከል የተወሰነው ድንጋይ እዚህ እንዲቀመጥ ተደርጓል ማለት ነው። እንደምታዩት በጣም ታሪካዊ ነው፣ በጣም ጥንታዊ ነው፣ በጣም አስገራሚ ነው። በእውነት እጅግ በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን። እዚህ ቦታ ላይ ራሴ ማግኘት ለኔ በጣም በጣም ትልቅ ነገር ነው። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ ጽኑ ሰማዕት የእምነት አርበኛ አርሴማ። እንግዲህ ይህንን ይመስላል ክቡራን ተመልካቾቼ። እዚህ ቦታ ላይ ተገኝቼ ከአንድም ሁለት ሀገር ረግጬ የእናታችን ቅድስት አርሴማን ታሪክ እንዲህ ባለ መልኩ ስላቀረብኩላችሁ እጅግ ደስ ብሎኛል። እንዲሁም በህይወት ዘመኔ እመኘው የነበረውንና እንዲሁም ይህንን ታሪካዊና ጥንታዊ የሆነ ቅዱስ ስፍራ ለማየት ስለበቃሁ በግሌ እጅግ በጣም በጣም ደስ ብሎኛል። ሁላችሁንም አመሰግናችኋለሁ። ሌሎችም እንዲሁ መንፈሳዊ መዳረሻዎችን እናያለን። ወደፊትም አብራችሁኝ እንድትቆዩ የዩቲዩብ ቻናል ቤተሰብም እንድትሆኑ ጋብዛችኋለሁ። አመሰግናችኋለሁ።